God, thank you for sunshine, thank you for rain, thank you for joy, thank you for pain. It's a beautiful day. ሰላም እንዴት ናችሁ? ወደ የትኛው ሀገር ነው መሄድ የምትፈልጉት? ወይስ የትኛውን ባስ ነው የምትፈልጉት? ጎልደን ባስ፣ ፈለገ፣ ሰላም ባስ፣ ብርሃን፣ ጊዮን፣ አበሻ፣ ኦዳ፣ ሶሎዳ፣ የትኛውን ባስ ብቻ እናንተ የመረጣችሁትን ባስ ላይ ለመንቀሳቀስ ስትፈልጉ ትኬቶቹን ማግኘት የምትችሉበትን ቀላል ዘዴ አምጥተናል። ወደ እናንተ ይሄን ነገር ሼር ያደረግነው ይጠቅማችኋል ብለን ስላሰብነ ትኬት ለሚፈልጉ ጓደኞቻችሁ ወይም ደግሞ ቤተሰቦቻችሁ ይሄን ቪዲዮ ሼር አድርጉላቸው። እናም ደግሞ ለወደፊቱ አዳዲስ መረጃና አዳዲስ የትራንስፖርት እንቅስቃሴዎች እንዲደርሷችሁ ወይም ደግሞ አዲስ መስመር ሲከፈት ወይም ደግሞ የተዘጉ መስመሮች እነ ደብረ ማርቆስ ምናምን ባህር ዳር ጎንደር ምናልባት ቢከፈቱ እነሱንም ኢንፎርሜሽን የምታገኟቸው በዚህ አካውንት ይሆናሉ። እኔ የምሰራው እዚህ ትራንስፖርት ውስጥ ሲሆን ትኬቶችን ማስቆረጥ ነው ስራዬ። ከናንተ የሚጠበቀው በዚህ ስልክ ቁጥር ከደወላችሁ ሙሉ ኢንፎርሜሽን ታገኛላችሁ ማለት ነው። ለምሳሌ ቱሉ ዲምቱ ያላችሁ ሰዎች ከሆናችሁ ወይም ጋርመንት ልትሆኑ ትችላላችሁ። ኦራ ሐዋሳ ነው የምትፈልጉት ልባላችሁና ሐዋሳ ለመሄድ እዚህ ድረስ መጥቶ ትኬት ላምበረ ስቴፋኖስ ምናምን ድረስ መጥቶ ትኬት ከመቁረጥ ይልቅ በ0944199393 ላይ ሲደውሉ እናንተ የፈለጋችሁትን ባስ ካሳየዋችሁ ባስ መርጣችሁ የምትፈልጉትን ሀገር በመናገር የሚጠበቅባችሁ ለራሱን ትራንስፖርት ብቻ ነው መክፈል የሚጠበቅባችሁ ማለት ነው። እንዴት ነው የሚደረገው? ትኬት ይቆረጣል። ለምሳሌ ላሳያችሁ። እሺ እቺ ትኬት የእናንተ ናት። እቺ ትኬት ስማችሁ ከተሞላችሁ በኋላ ትቆረጥና ከሊስት ላይ አታችመንት ተደርጋ ትመጣለች። ትኬታችሁ እዚህ ጋር ትመጣለች ማለት ነው። ጧት ላይ መታችሁ ትኬት ቆርጬ ነበር በኦንላይን ወይም ደግሞ በቴሌግራም እንዲላክላችኋል። ካልዛ ደግሞ ስሜ ከሌ ነው ብላችሁ ስታሳዩ ወዲያውኑ ትኬት ይሰጣችኋል ማለት ነው። እንግዲህ አንዳንዴ ፕራይቬሲ በሆነ አካውንት እንልካለን። ያ ማለት የኔን አካውንት ልልክላችሁ እችላለሁ፣ ኦር ደግሞ የቲኬተሮቹን አካውንት ልልክላችሁ እችላለሁ። አይ ካላመናችሁበት ለምሳሌ ፈለገ ጊዮን ባስ ነው መሄድ የምፈልግ ካላችሁ የፈለገ ጊዮን አጭር ቁጥሩን ነግራችሁና የባንክ አካውንቱን እንዴት መሰላችሁ? እኔ ከናንተ ምንም አይነት ላፊ ገንዘብ ፈልጊ ሳይሆን አንድ ሰው በኔ ስልክ ተደውሎ ሲቆረጥ ለኔ በአንድ ሰው ኮሚሽን ስለሚታሰብልኝ ነው። ለምሳሌ ደሴ 1500 ብር ነው በልዩ ባስ ማለት ነው። ሁላችሁም ታውቃላችሁና 1550 ብር አልቀበልም። የምቀበለው 1500 ብር ብቻ ነው። እንደማንኛውም እኔ ከናንተ የማገኘው በጣም ብዙ ሰው በደወለ ቁጥር በአንድ ሰው የሚከፈለኝ ኮሚሽን እያደገልኝ ይሄዳል። እንደዚህ ነው የተስማማሁት ከድርጅቶቹ ጋርና ፕሊዝ ይሄን ቻናል የምታዩ ሰዎች በጠቅላላ ደስ ካላችሁ ሰብስክራይብ አድርጋችሁ ላይክ እያደረጋችሁ ኮሜንት አስተያየታችሁን እየጻፋችሁ መስተካከል ያለበት ነገር ካለ እናስተካክላለን። እኔ ገብሽ ይባላለሁ። በአዲስ አካውንት ስመጣ ባይገርማችሁ ይሄ ዩቲዩብ ላይ ለመጀመሪያ ጊዜ ነው የመጣሁትና ይሄ አካውንት ደግሞ የሌላ ሰው ነበረ። ሌላ ሰው ነው ለኔ የሰጠኝ። ወደ 200 ሰብስክራይብ ነበረው። አሁን ነው ያደገ የመጣውና ነገር ግን ይህ መረጃ እንደሚጠቅም ስለማውቅ ነው ወደ እናንተ የመጣሁትና እንደዚህ አይነት መረጃዎች ሁሌም እንዲደርሷችሁ ሰብስክራይብ ካደረጋችሁ ሁሌም ስለ ትራንስፖርት ኢንፎርሜሽን ሲለቀቅ ከላይ ኖቲፊኬሽን ይገባላችኋል ማለት ነው። በተጨማሪም ላይክ ካደረጋችሁ ደግሞ ያው ኢንፎርሜሽን ያወዳችሁታል። ኮሜንት ካደረጋችሁ ደግሞ የከፋችሁ ወይም የመጠይቅ የምትፈልጉት ነገር እንዳለ ታሳቢ ያደርጋለሁ ማለት ነው። ስለዚህ በማንኛውምና በየትኛውም ሰዓት ላይ እኔ እናንተን ለማገልገል ዝግጁ ነኝ። ታዲያ ሳቢም ከተማ ነው መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቅኝ ትመጫለሽ አንዲቷን ቆንጆ አግብቼ እና